አሁን በተሰማ ሰበር ዜና በሽብር ወንጀል የተከሰሱት እነ አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበት ክስ ይከላከሉ ወይንስ በነጻ ይሰናበቱ የሚለውን ጉዳይ ላይ ብይን ሳይሰጥበት በድጋሜ ተራዘመ። በሽብር ወንጀል ተጠርጥረው በስር ላይ የሚገኙት የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እንዲሁም ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ በድምሩ 52 ተከሳሾች የፍርድ ቤት ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 2016 ዓ.ም ሲሆን ጉዳዩ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ህገ መንግስታዊ ጸረ ሽብር ወንጀል ችሎት ላይ እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ የቤተሰብ ጥበቃ፣ በሰብአዊ መብት ሁኔታና ሌሎችንም ደረሰብን በማለት የሚያቀርባቸው ቅሬታዎች ዙሪያ ችሎቱ የተለያየ ቀጠሮዎችን በመስጠት ጉዳያቸውን ሲመለከት የቆየ በመሆኑ የተከሰሱበት ዋና የክስ መዝገብ የማየት ሂደት በተለዋጭ ቀጠሮዎች ከ4 ጊዜ በላይ ሲራዘም ቆይቷል። በዋና የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ሐምሌ 3 2018 ዓ.ም ቀጠሮ ተይዞ የነበረ ቢሆንም ችሎቱ ጉዳዩ በተጨማሪ ዝግጅት አጠቃሎ ለማቅረብ ዛሬ ሐምሌ 17 ቀን 2018 ዓ.ም ለተለዋጭ ቀጠሮ አስተላልፎት ነበር። ችሎቱ ዛሬ የሚሰጠውን ብይን ተከሳሾቹ የተከሰሱበት ክስ ይከላከሉ ወይንስ በነጻ ይሰናበቱ የሚለውን ጥያቄ የሚመልስ እንደሚሆን ቢጠበቅም በድጋሜ በተለዋጭ ቀጠሮ ለጥቅምት 6 2019 ዓ.ም በመስጠት ውሳኔውን አራዝሞታል። ፍርድ ቤቱ ብይኑን ከማጠናቀቁን ገልጾ ነበር። ይሁን እንጂ የተወሰኑ ተከሳሾች በችሎት ላይ ባለመገኘታቸው ብይኑን ለንባብ ማቅረብ እንደማይችል በመግለጽ ንባቡን አላደረገም። በዛሬው ችሎት ፍርድ ቤቱ ያሰማዋል ተብሎ ሲጠበቅ የነበረው ብይን በተጨማሪ በተከሳሾቹ አንዱ በሆኑት ዶክተር ካሳ ተሻገርና ጋዜጠኛ ቴዎድሮስ ስልክ ቁጥር ጋር በተያያዘ ቁጥራቸው ሌላ ሰው እየተጠቀመበት መሆኑን በመግለጽ ከዚህ ቀደም ችሎቱ ያቀረበውን ቅሬታ በተመለከተ ኢትዮ ቴሌኮም ለችሎቱ ይሰጠዋል ተብሎ የሚጠበቀው ምላሽ በመስማት ጉዳይም ነበር። ዶክተር ካሳ ተሻገርና ጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ኢትዮ ቴሌኮም የላከው ምላሽ በችሎቱ አሰምቷል። በምላሹ መሰረት ሁለቱ ተከሳሾች ስልክ ቁጥሮች ረጅም ጊዜ አገልግሎት ውጭ በመቆየታቸው በኩባንያው አሰራር መሰረት ጊዜው አልፎበት ኤክስፓየርድ አድርጎ ለሌሎች አዳዲስ ተጠቃሚዎች መዘዋወራቸውን ኢትዮ ቴሌኮም አረጋግጧል። በዋናው ጉዳይ ላይ የሚጠበቀው ብይን ተከሳሾቹ አቃቤ ሕግ ባቀረበባቸው ማስረጃ ላይ ተመስርተው ክሱን ሊከላከሉ ይገባል ወይስ አቃቤ ሕግ ክሱ በበቂ ማስረጃ ስላላስረዳ በነጻ ሊሰናበቱ ይገባል የሚለው ጥያቄ የሚመልስ ነበር። የተከሳሾቹ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ለቴክቫህ ኢትዮጵያ በሰጡት ቃል ተከሳሾቹ ከዚህ ቀደም በችሎት ውሏቸው ላይ አቃቢ ሕግ ካቀረባቸው የድምጽና የጽሑፍ እንዲሁም የፎሬንሲክ ማስረጃዎች ጋር በተያያዘ አስተያየታቸውን ማቅረባቸውን ገልጸዋል። ፍርድ ቤቱ የተከሳሾቹን ይህንን አስተያየትና አቃቢ ሕግ ያቀረበውን ማስረጃ መርምሮ ማስረጃው ክሱን በበቂ ሁኔታ የሚያስረዳ ሆኖ ካላገኘ ተከሳሾቹ እንዲከላከሉ፣ ካላገኘም ተከሳሾቹ ያለ ተጨማሪ ክርክር በነጻ እንዲሰናበቱ ብይን የሚሰጥበት ይሆናል ተብሎ ይጠበቅ ነበር ብለዋል። ይሁን እንጂ ፍርድ ቤቱ ከተከሳሾቹን ሙሉ ተገኝነት መሰረት በማድረግ ብይኑ ወደ ጥቅምት 6 2019 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱ ተዘግቷል። የበጀት ዓመቱ መጠናቀቁን ተከትሎ የዳኝነት አገልግሎት ክብደቱንና ውስብስብነት ከግምት ውስጥ በማስገባት የፌዴራል የመጀመሪያ ደረጃ ከፍተኛ ጠቅላይ ፍርድ ቤት በየዓመቱ ከነሐሴ 1 እስከ መስከረም 30 ለ2 ወራት በከፊል ዝግ ሆነው የሚቆዩ መሆኑ ይታወሳል ሲል ቴክቫህ ኢትዮጵያ ዘግቧል። አጫጭር መረጃዎችን ለማግኘት ቻናላችንን ፎሎ ያድርጉ። አመሰግናለሁ።